ዋት ኢዝ ሳይኮሎጂ፣ ስለ ሳይኮሎጂ ምንነት፣ ስለ ሳይኮሎጂ ምንድነው የሚለውን እናያለን። እንዲሁም ዋት አር ጎልስ ኦፍ ሳይኮሎጂ፣ ስለ ሳይኮሎጂ ጎልስ አራቱን ጎሎች እናያለን። እንዲሁም ደግሞ ሂስቶሪካል ባክግራውንድ ኦፍ ሳይኮሎጂ፣ የሳይኮሎጂ ሂስቶሪካል ባክግራውንዱ ምንድን ነው የሚለውንም እናይ ይሆናል። እንዲሁም ደግሞ ዲፍረንት ስኩልስ ኦፍ ታውትስ ያሉትን እናያለን በዛሬው ቪዲዮ። ሳይኮሎጂ እንግዲህ ምንድን ነው ስንል ሳይኮሎጂ ሳይንስ ነው። እንደ ማንኛውም ተርም ባዮሎጂ እንደምንለው ተርም ሳይኮሎጂም ከሁለት ግሪክ ወርዶች የመጣ ነው፣ ሳይክ እና ሎጎስ ከሚል። ሳይክ የምንለው ማይንድ ሶል የሚለውን ይይዝልናል፣ ይገልጽልናል። ሎጎስ ደግሞ ስቴዲ ወይም ናውሌጅ እንዲሁም ደግሞ ሳይንስ የሚለውን ነው። ጀስት በሪሰርች ሳይንቲፊክ ስቴዲ የሚደረግበት ነው እንጂ ጌስ የምናደርገው አይደለም የሚለውን ይገልጽልናል። ሳይኮሎጂ ኢዝ a scientific study of behavior and mental process ካልን ሳይንቲፊክ ስቴዲ የሚለው ሳይኮሎጂ ሲስተማቲክ ኦብዘርቬሽኖችን የተለያዩ ኤክስፔሪመንቴሽኖች እና ኤቪደንሶች የሚጠቀም ነው እንጂ እንዲሁም ጌስ የሚደረግበት አይደለም ነው። ኢትስ ኖት ጌስ የሚደረግ አይደለም፣ ግን ደግሞ የተለያዩ የሪሰርች ካቴጎሪዎችን የሚያሟላ እና በጥንቃቄ የሚደረግ ነው። ሲስተማቲክ ኦብዘርቬሽን የሚደረግበት ነው ሳይኮሎጂ። እንዲሁም ማይንድ ስንል ስለ ኢንተርናል ማየት ስለማንችላቸው ስለ ማይንድ ስለምናስበው ነገር እንዲሁም ስለ ሪመምበሪንግ ስለ ሚሞሪ ሊሆን ይችላል፣ ያንን ያጠናልናል። ቢሃቪየር የምንለው ደግሞ ስለ ባህሪዎች፣ ሰው እንዴት አክት ያደርጋል፣ እንዴት ጥሩ ባህሪ የሚባለው ምንድን ነው፣ መጥፎ ባህሪ የሚባለው ምንድን ነው የሚለውን ያጠናልናል። ሳይኮሎጂ ማይንድ፣ ቢሄቪየር እና ሳይንስ ነው ማለት ነው። ጎልስ ኦፍ ሳይኮሎጂ የምንለው እንግዲህ 4 የሳይኮሎጂ ጎሎች አሉ። 4 ሳይኮሎጂ ጎሎች አሉ። ሃው ዊ ስቴዲ ሳይኮሎጂ ለምንላቸው የምንመልሳቸው ማለት ነው። ዲስክሪፕሽን የምንለው ነው አንደኛው። አንድን ባህሪ አንድን ባለበት ዲስክራይቢንግ the behavior as it happens, just observing ነው። ምሳሌ ብንወስድ አንድ ፍሬሽማን ተማሪ ጠዋት ክላስ ገብቶ ይተኛል ብንል we are describing the case. description ነው የመጀመሪያው ስቴፕ። ሁለተኛው ደግሞ ኤክስፕላኔሽን ነው። why is it happening ነው። የምንጠይቅበት ፌዝ ነው። ቀደም ባየነው ኬዝ ላይ ፍሬሽማን ተማሪው ጠዋት ክላስ ገብቶ ለምን ይተኛል ስንል ለምን ብለን ስንጠይቅ that is the explanation phase እና ኤክስፕላኔሽን የምንለው ነው። ለምን ስንል የምናስቀምጣቸው ነገሮች ይኖራሉ። ሶስተኛው ፕሬዲክሽን ነው። እንግዲህ ፕሬዲክሽን የምንለው ኢንፎርምድ ጌስስ ነው። ለምሳሌ ጀስት ኢንፎርምድ ጌስ ነው። ለምን ፕሬዲክሽን ፌዝ ነው እና ለምሳሌ ልጁ ለምን ይተኛል ስንል ማታ ስለሚያመሽ ነው፣ ብዙ ስለሚቆይ ነው፣ ወይስ የሚበላው የቁርስ ኢፌክት ነው፣ ወይስ ታይፕስ ኦፍ የቁርሶቹ አይነት ነው የሚጎዳው፣ ወይስ ስለማይበላ ነው የሚለውን ጌስስ እንሰጣለን በፕሬዲክሽን ላይ ማለት ነው። እና ያን ነው ፕሬዲክሽን የምንለው። አራተኛው ደግሞ ኮንትሮል ነው። ይህ ኮንትሮል ላይ ባህሪዎቹን ቀይረን ቼክ የምናደርግበት ነው። ቁርስ ፕሬዲክሽን ላይ ቅድም በሰጠንበት ላይ ቁርስ በልቶ መምጣቱ ነው፣ የሚበላው የቁርስ አይነት ነው፣ ሩዝ በልቶ ሲመጣ ነው፣ ሩዝ የሚበላበት ቀን ነው የሚተኛው ወይስ የሚለውን ነው ምናያለን። ለምሳሌ ሩዝ በልቶ በሚመጣበት ቀን እንዴት ነው፣ ሩዝ በልቶ ሳይመጣስ እንዴት ነው የሚለውን ኮንትሮል እናደርጋለን። ቢሄቪራል ቼንጅ ሰጠን፣ ማታ በደንብ ሲተኛ በደንብ ሳይተኛ የሚለውን ቢሄቪራል ቼንጅ ሰጠን የምናይበት ነው ኮንትሮል
የምንለው ፌዝ ማለት ነው። የእነዚህ ናቸው አራቱ የሳይኮሎጂ ጎልስ። ሌላው ሂስቶሪካል ባክግራውንድ ኤንድ ሜጀር ፐርስፔክቲቭ ኢን ሳይኮሎጂ ስንል እንግዲህ ሳይኮሎጂ ሂስቶሪካል ባክግራውንዱ ያው ሳይንስ ነው ብለናል። በጣም የቆየ ጥንት የቆየ ሳይንስ የቆየ ነው ሳይኮሎጂ በተፈጥሮው። ግን አስ ሳይንስ አስ ሞደርን ሳይንስ መጠናት የጀመረው በ1879 ጀምሮ ነው እና እንደ ሳይንስ መቆጠር የተጀመረው ሲስተማቲክ ኦብዘርቬሽኖችን፣ ኤቪደንሶችን፣ ሪሰርች ሜቶዶሎጂዎችን ተጠቅሞ መጠናት የተጀመረው በዊልሄልም ውንት ነው ተብሎ ይታሰባል። ጀርመን ነው። ጀርመን በጀርመን ላቦራቶሪ በዛ ነው ተብሎ ይታሰባል። ሳይኮሎጂ በዊልሄልም ውንት ነው ተብሎ ይታሰባል። እንግዲህ ስኩል ኦፍ ታውት ስንል ስለ ስኩል ኦፍ ታውት እናያለን። ኤርሊ ስኩል ኦፍ ታውትስ ምናይ ይሆናል። ኤርሊ ስኩል ኦፍ ታውት ስናይ እንግዲህ መጀመሪያ ስኩል ኦፍ ታውት ምንድን ነው ማለት ይኖርብናል። ስኩል ኦፍ ታውት ስንል እንግዲህ ስኩል ኦፍ ታውት ማለት ቲንኪንግ አባውት ሰርቴን ኢሹስ ነው። ስለ አንድ ነገር የምናስብበት ነው። ለምሳሌ ስለ ባህሪ ይወረሳል አይወረስም ብንል we are thinking about a certain issue. ያንን ነው ስኩል ኦፍ ታውት ስንል። ስኩል ኦፍ ታውት ስንል ሌላ ነገር አይደለም። just thinking about a certain issues ነው። ስለ አንድ ኢሹ የምናስብበት ነው። የተለያዩ አይነት ስኩል ኦፍ ታውት አሉ። በኤርሊ እና በሞደርን ብለን ካታጎራይዝ አድርገን የምናይ ይሆናል። በኤርሊ ስኩል ኦፍ ታውት ላይ ከምናያቸው ውስጥ አንደኛው ስትራክቸራሊዝም ነው። ስትራክቸራሊዝም እንግዲህ ስትራክቸራሊዝም የምንለው እንግዲህ አንዱ ኤርሊ ስኩል ኦፍ ታውት ነው። ስትራክቸራሊዝም በኤድዋርድ ቲችነር ነው የተጠናው ተብሎ ይታሰባል። ይህ ኤድዋርድ ቲችነር ስትራክቸራሊዝም ያጠናው እና የውንት ተማሪ ነው ተብሎ ይታሰባል። ውንት እንግዲህ የሳይኮሎጂ ሞደርን ሳይኮሎጂ ፋዘር ማለት ነው። እና ምንድን ነው ስትራክቸራሊዝም እያለን ያለው? ስትራክቸራሊዝም የሚለን ሳይኮሎጂን ስቴዲ ኦፍ ስትራክቸር ኦፍ ማይንድ ነው። ስለ ማይንድ መዋቅሮች ነው፣ ስትራክቸሮች ናቸው ያጠናል ተብሎ የሚለን እና ይህ ስትራክቸራሊዝም የተጠቀመው እንግዲህ ምን አይነት መተድ ነው? ይህንን ለማጥናት ኢንትሮስፔክሽን የምንለው ነው የተጠቀመው። ኢንትሮስፔክሽን የምንለው ደግሞ ሉኪንግ ኢንዋርድ ቱ አወር ኮንሽስነስ የሚል ትርጓሜ ይኖረዋል። ወይም ሰልፍ ሪፍሌክሽን። ለምሳሌ አንዳንዴ ስለ ራሳችን እናስባለን፣ ስለ ውሏችን እናስባለን፣ ስለ ውስጣችን ስለ ማይንዳችን እናስባለን። ያንን ነው ኢንትሮስፔክሽን የምንለው። ያንን እንደ አንድ መተድ ነው የተጠቀመው ኤድዋርድ ቲችነር ማለት ነው። ጀስት እና እነዚህ ስትራክቸሮች እነዚህ ኤሌመንቶች ምንድን ናቸው ስንል የመንታል ኤክስፔሪንሳችንን ሼፕ የሚያደርጉት ስንል ስሪ ቤዚክ መንታል ኤሌመንት የምንላቸው እንግዲህ አንደኛው ኢሜጅ ነው፣ ሁለተኛው ደግሞ ፊሊንግስ እና ሶስተኛው ሴንሴሽን ነው። ኢሜጅ ሊሆን ይችላል፣ ፊሊንግስ እና ኢሞሽንስ። እነዚህ ናቸው እንግዲህ ሶስቱ ኤሌመንትስ እንግዲህ በስትራክቸራሊዝም ላይ የተጠኑት ማለት ነው። ሁለተኛው ፋንክሽናሊዝም የምንለው ነው። ፋንክሽናሊዝም የምንለው እንግዲህ አንዱ ኤርሊ ስኩል ኦፍ ታውት ነው። ፋንክሽናሊዝም እንግዲህ የሚያጠናው ስለ ፋንክሽን ኦፍ ማይንድ ነው። ሳይኮሎጂ እንደ ስቴዲ ኦፍ ፋንክሽን ኦፍ ማይንድ ነው። ምንድን ነው የሚለን? ይህም በዊሊያም ጄምስ ነው የተጠናው። በዊሊያም ጄምስ ነው ፋንክሽናሊዝም የተጠናው እና እሱ የሚለን ጀስት ሃው አወር ማይንድ አሎውስ ፒፕል ቱ ፋንክሽን ኢን ዘ ሪል ወርልድ ነው። ማይንዳችን እንዴት ነው በገሃዱ ዓለም ላይ ፋንክሽን እንድናደርግ የሚለው ነው። ስለ ፋንክሽኒንግ ነው። ስለ ሃው ሳይኮሎጂካል አዳፕቲቭ ሳይኮሎጂካል ፕሮሰሶች ነው የሚያጠናው ማለት ነው። ፎከስ ያደረገው ይህ ፋንክሽናሊዝም። ፋንክሽናሊዝም እንግዲህ አንዱ ከስትራክቸራሊዝም የሚለይበት በመተድ ኦፍ ስቴዲ ነው። እንደ ስትራክቸራሊዝም
ኢንትሮስፔክሽን አይደለም የሚጠቀመው ሌላ ነው። ሶ ከነዚህ ውስጥም አንዱ ኩዌሽነሪዝም ሊሆን ይችላል። እንዲሁም መንታል ቴስትስ ሊሆን ይችላል። የተለያዩ ኦብጀክቲቭ ዲስክሪፕሽን ኦፍ ቢሄቪየሮችን ይጠቀማል። ፋንክሽናሊዝም ማለት ነው እንደ ስቴዲ ኦፍ መተድ። እንዲሁም ሌላ ሶስተኛ ኤርሊ ስኩል ኦፍ ታውት አለ። ይህም ጀስታልት ሳይኮሎጂ እንለዋለን። ጀስታልት ሳይኮሎጂ የሚባለው እንግዲህ ማክስ ወርድመር በሚባለው የተጠና ተብሎ ይታሰባል። እና ጀስታልት ማለት በራሱ ጀስት ፓተርን እንደማለት ነው፣ ወይም ኮንፊግሬሽን እንደማለት ነው። የጀርመን ተርም ነው እና ዘ ሆል ማይንድ ነው፣ ስቴዲ ኦፍ ዘ ሆል ማይንድ ነው። ሶ ስፔሲፊካሊ ስትራክቸሩን ብቻ ስትራክቸራል ብለን ኤሌመንቶችን ከፋፍለን የምንወስደው ሳይሆን አስ ሆል የምናጠናው ነው። ስለ ማይንድ ብለን አስ ሆል የምናጠናው ነው የሚለን ጀስታልት ሳይኮሎጂ ማለት ነው። ስትራክቸራሊዝም ስትራክቸር ኦፍ ደ ማይንድ እንዳለው፣ ይሄኛው ጀስታልት ሳይኮሎጂ ግን ሳይኮሎጂን አስ ስቴዲ ኦፍ ደ ሆል ማይንድ ነው ማክስ ወርድመር የሚለን። ሌላው ቢሃቪየሪዝም የምንለው ነው። ሌላኛው ሪሊ ስኩል ኦፍ ታውት። ይህ ቢሃቪየሪዝም በቢ ዋትሰን እና ቢኤፍ ስኪነር ነው ስቴዲ የተደረገው። ሶ ስለሚታዩ ባህሪያት ነው ሞር ፎከስ የሚያደርገው ቢሃቪየሪዝም። እና ይህ ቢሃቪየሪዝም እንግዲህ ስለ ባህሪዎች ነው ምንድን ነው የሚለን ሳይንስ ስለማይታይና ስለማይጨበጥ ነገር ወይም ኮንሽስ ስለምንለው ነገር ሊያጠና አይችልም ነው። ቢኮዝ ስለማይጨበጥ ስለማይታይ ሳይንስ ኤቪደንስድ ስላይደለ፣ ኮንሽስነስ ኤቪደንስ ስላይደለ፣ ግን ስለ ባህሪ ነው እንጂ ይላል። ስለምታየው ነው ባህሪዎች ነው ሊያጠናልን የሚችለው ይላል። እና እነዚህ ባህሪዎች የሚላቸው ምንድናቸው? ኮንዲሽንድ ናቸው ይላል። ኮንዲሽንድ ናቸው ማለት የምንማራቸው ናቸው እንጂ ለርንት ናቸው እንጂ ኢንሄሪትድ የሆኑትን አይደለም ነው። ኢንሄሪትድ አይደለም ሳይሆን ጀስት በጋዱ ዓለም ስንኖር የምንማራቸውን ነው። ለርንድ የሆኑ ቢሄቪየሮችን ነው የሚያጠናለን ቢሄቪየሪዝም ስኩል ኦፍ ታውት ማለት ነው። ሌላኛው እንግዲህ ሳይኮ አናሊሲስ የምንለው ነው። ሳይኮ አናሊሲስ የምንለው እንግዲህ ሌላኛው ኤርሊ ስኩል ኦፍ ታውት ነው። ይህም በሲግመንድ ፍራውድ የሚባል ዶክተር የተጠና ነው እና ይህ ሲግመንድ ፍራውድ ዶክተር ነው እና ምንድን ነው የሚለን ሐኪም ነው። ብዙ ጊዜ ታማሚዎች ሲመጡ በሽተኛ አይደሉም። ፊዚካሊ የሚታይ ዲያግኖስ የሚደረግ በሽታ የለም። ጀስት ግን ብዙ ትራብል ውስጥ ይገኛሉ። ሳብኮንሽስ ማይንድ የምንለው ነገር አለ ብሎ ያምናል ሰው። ሳብኮንሽስ ማይንድ ላይ ማለትም የቻይልድሁድ ትራውማ ሊሆን ይችላል። ከዚህ በፊት በጋዱም ኮንሽስሊ ሊገልጹት የማይችሉት ግን በውስጥ ያለ የድሮ ኤክስፒሪንሶቻቸው ያላቸውን ኢፌክት ነው የሚያጠናልን። ሳይኮሎጂ ኢትስ ኦል አባውት አንኮንሽስ ማይንድ፣ ኢትስ ኦል አባውት ኤክስፕሎሬሽን ኦፍ ደ አንኮንሽስ ማይንድ ነው ይላል። ስለ ሂድን ዲዛይራችን እንዴት ብሄቪየራችንን ሼፕ ያደርጋል የሚለውን ነው። ሳይኮአናሊሲስ እንግዲህ አንዳንድ መተድ የሚጠቀመው ድሪም አናሊሲስ የሚባለውን ነው። ድሪም አናሊሲስ የምንለው እንግዲህ ላይክ እንዴት ነው አንዳንድ መተድ የሚወስደው እነዚህ ሳብኮንሽስ ማይንድ ላይ ያሉት እንግዲህ በድሪም ሊገለጡ ይችላል ብሎ ያምናል እና በዛ ወይ ነው። ሌላው ሃይፕኖሲስ ነው። የተለያዩ ተመስጧዊ እንቅስቃሴዎች ላይክ በዛ በሜዲቴሽን ሊሆን ይችላል። በዛ ወይ እነዚህ ሳብኮንሽስ ማይንድ ላይ ያሉትን ኤክስፕሎር ልናደርጋቸው እንችላለን። ይህን ደግሞ we will try to control የሚለውን ነው ሳይኮአናሊሲስ የምንለን። it's all about the unconscious part of the human mind የሚለውን ነው ሲግመንድ ፍራውድ የሚለን ስለ ሳይኮአናሊሲስ ስኩል ኦፍ ታውት። ሌላው እንግዲህ ወደ ሞደርን ስናልፍ
ሞደርን ፐርስፔክቲቭ ወደምንላቸው አሉ። ወደ ሞደርን ፐርስፔክቲቭ ስንሄድ እንግዲህ አንዱ የምናገኘው ሳይኮዳይናሚክ ፐርስፔክቲቭ የምንለውን ነው። ሳይኮዳይናሚክ ፐርስፔክቲቭ የምንለው እንግዲህ ቅድም እንዳልነው እንደ ሲግመንድ ፍራውድ ጋር ይመሳሰላል። ያው ሲግመንድ ፍራውድ ሳይኮአናሊሲስ ኤርሊ ስኩል ኦፍ ታውት ነው። ይሄ የሚለየው ሞደርን ስኩል ኦፍ ታውት ነው። እና ይህ ሳይኮዳይናሚክ ፐርስፔክቲቭ የሚለን እንግዲህ ስለ አንኮንሽስ ላይ ፎከስ የሚያደርገው ይህም አንኮንሽስ ባህሪዎቻችን አንኮንሽስ ሜንታል ቢሄቨር እንዴት ያንድን ሆል ቢሄቪየር አፌክት ሊያደርግ እንደሚችል እንዲሁም ደግሞ የተለያዩ ቻይልድሁድ ኤክስፒሪንሶች የተለያዩ ኢንትራፐርሶናል የሆኑ ኮንፍሊክቶች ወይም የተለያዩ ይሄ ነው ብለን ማንገልጻቸው ግን ደግሞ በገሃዱ ያላቸው ኢፌክት የሚታይ በገሃዱ ዴይ ቱ ዴይ በሚኖሩን ኤክስፒሪንሶች ላይ የሚገለጡትን ነው የሚያጠናው። ስለ አንኮንሽስነስ ነው። ስለ ሳብኮንሽስ ማይንዶች የሚያጠናው ይሄ ሳይኮዳይናሚክ ፐርስፔክቲቭ የምንለው ማለት ነው። ሌላው ስለ ቢሃቪራል ፐርስፔክቲቭ የምንለው ነው። ይሄ ደግሞ ኢርሊ ስኩል ኦፍ ታውት ላይ ስላለው ባለው በቢሃቪየሪዝም ላይ ነው ዲፔንድ የሆነው ተደርጎ የተጠና ነው ቢሄቪራል ፐርስፔክቲቭ። ይሄም ቢሄቪራል ፐርስፔክቲቭ እንግዲህ ኢንፈሳይዝ የሚያደርገን ምንድን ነው እንግዲህ የሚለን እንዴት ባህሪዎች ሼፕ እንደሚደረጉ ነው። ላይክ ያንድን ሰው ባህሪ እንዴት ለርኒንግ ኤክስፒሪንሶች የተለያዩ ዴይ ቱ ዴይ የሚኖሩን ለርኒንግ ኤክስፒሪንሶች ያንድን ሰው ባህሪ ሊገልጹ እንደሚችሉ ነው። ሰው ስለ ኮንዲሽን ይገልጸናል። ኮንዲሽን ቢሃቪየርስ ይገልጸናል። ዴይ ቱ ዴይ በሰው በሚኖረው ላይ ላይክ የሚማራቸው ነገሮች የሚማራቸው ኤክስፒሪንሶች አሉ። ያ ደግሞ አሰብ ቢሃቪየር እንዴት እንደሚገለጥ ነው የአንድ ሰው ቢሄቪየር እንዴት እንደሚሆኑ ነው። እና እዚህ ጋር እንደ ብላክ ቦክስ ይገልጸዋል። እንደ ብላክ ቦክስ ስንል እንግዲህ እንዴት ነው ብላክ ቦክስ ዋት ኢዝ ኢን ዘ ማይንድ ዋት ኢዝ ኢን ኢት የሚለውን ሳይሆን ዋት ጎዝ ኢን ኤንድ አውት የሚለውን ነው። ዋት ጎዝ ኢን ዘ ኤንቫይሮንመንት እንዲሁም ዋት ጎዝ ኢን አውት እንደ ቢሃቪየር እንደ ቢሃቪየር ይወጣል የገባው ማለት ነው። ከኤንቫይሮንመንት የገባው ኮንሱም የተደረገው እንደ ቢሃቪየር ሆኖ ይወጣል ነው የሚለውን ነው እንጂ ስለ ሜንታል ፕሮሰሱ ውስጥ ምን ተደረገ እንዴት አናላይዝ ተደረገ የሚለውን አያጠናም። ለዛ ነው እንደ ቢሄቪራል ፐርስፔክቲቭን እንደ ብላክ ቦክስ የምንወስደው ማለት ነው። ሌላው ሂውማኒስቲክ ፐርስፔክቲቭ ነው። እንግዲህ ሂውማኒስቲክ ፐርስፔክቲቭ የምንለው እንግዲህ ጀስት ሰው በራሱ ማለት ነው ላይክ ዘ ኔቸር ኢትሰልፍ ዘ ሂውማኒቲ ኢትሰልፍ በራሱ ስላለው ኢፌክት ነው እና ኤምፋሳይዝ ዘ ዩኒክነስ ኦፍ ዘ ሁማን ቢንግስ ነው። እያንዳንዱ የሰው ኤክስፒሪንስ ላይ ነው እና እዚህ ጋር እንዴት የሰው ልጅ ያው የነጻ ፍቃድ አለው። ሞር አባውት ዘ ፍሪ ዊል ላይ ነው ሁማኒስቲክ ፐርስፔክቲቭ ዲፔንድ የሚያደርገው። ኢትስ ኖት አባውት ዘ ኤንቫይሮንመንት ኢትስ ኖት አባውት ሃው ዘ ኤንቫይሮንመንት ሼፕስ ዘ ሂውማን ግን ዘ ዩኒክነስ ኦፍ ዘ ሁማን ነው። ዘ ሁማን ሂምሰልፍ ዘ ሁማን ኢትሰልፍ የሚለውን ነው የሚገልጸን ማለት ነው እና ኦል አባውት ሰልፍ አክቹዋላይዜሽን ሌቭል ላይ መደረስ ይቻላል ብሎም ያምናል። ሰው ሰልፍ አክቹዋላይዜሽን ሌቭል ላይ የፈለገው ማድረግ የሚችልበት ሌቭል ላይ ይደርሳል ብሎም ያስባል ሁማኒስቲክ ፐርስፔክቲቭ የምንለው። ሌላው እንግዲህ ኮግኒቲቭ ፐርስፔክቲቭ ነው። ይህ ኮግኒቲቭ ፐርስፔክቲቭ የምንለው እንግዲህ ዋት ጎዝ ኦን እና በአንድ ሰው ኮንሱም የሚያደርገው ማይንዱ ላይ የሚገባው እንዲሁም የሚሰማቸው የሚያስባቸው እንዲሁም ፕሮብሌም ሶልቪንግ ስኪሎቹን ነው ይህ ኮግኒቲቭ ፐርስፔክቲቭ የሚያየው እና እነዚህ ስላላቸው ኢፌክት ነው የሚያጠናው። እንዲሁም ደግሞ የተለያዩ ቴክኒኮችን ይጠቀማል። ኮግኒቲቭ ፐርስፔክቲቭ ላይክ ኤሌክትሪካል ሲሙሌሽን ሊሆን ይችላል። የተለያዩ ኤሌክትሪካል ሪካርዲንግ ኦፍ ዘ ብሬን አክቲቪቲ ሊሆን ይችላል። በእነዚህ ትሬስ እያደረገ ኮግኒቲቭ ፐርስፔክቲቭ ያጠናል ማለት ነው። ስለ
መንታል ስለ ማይንድ ማለት ነው። ያ ነው። ሌላው ባዮሎጂካል ፐርስፔክቲቭ የምንለው ነው። ሶ ጀስት ባዮሎጂካል ፋንክሽኒንግ ለተለያዩ ሆርሞኖች፣ የተለያዩ ኬሚካሎች፣ ኒውትሪንትስ ሊሆን ይችላል ስላላቸው ኢፌክት ነው። ስለ አንድ በሰው ባህሪ ላይ ስላላቸው ኢፌክት ነው ኢንፈሳይዝ የሚያደርግልን። ሶሾ ካልቸራል ፐርስፔክቲቭ የምንለው ላስት ሞደርን ስኩል ኦፍ ሳይኮሎጂ እንግዲህ ሶሾ ካልቸራል ፐርስፔክቲቭ የምንለው ነው። ይህ አንድ ሰው በአንድ ካልቸር ውስጥ ሲኖር፣ በአንድ ሶሳይቲ ውስጥ ሲኖር ከዛ ሶሳይቲ እና ካልቸር እንዴት አፌክት እንደሚዳረግ ነው። ሶ ይሄ በአንድ ሶሳይቲ ላይክ ጓደኛዬን ንገረኝ ን እኔ ስለ አንተ እነግርሃለሁ እንደሚባሉ አይነት ሶሳይቲው እንዴት ስለ አንድ ሰው ማንነት መቅረጽ እንደሚችል ነው። ካልቸሩ እንዴት መቅረጽ እንደሚችል ነው። ሶ ቤዝድ ኦን ሶሻል እንዲሁም ቤዝድ ኦን ካልቸር ያለችውን ኢፌክት ነው የሚያጠነው የሚለን ሶሾ ካልቸራል ፐርስፔክቲቭ የምንለው ስኩል ኦፍ ታውት